እማታገቧቸውን ሴቶች ተስፋ እንዳሰጧቸው አብራችሁ ረጅም ርቀት ማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት እና አንዱ በፌስቡክ ያወራት በቃ ሞታለው ሰማይ ደፋብኛል አንቺን ካጣው ይያለ በሚያባብል በቁልምጫ ቃል ይነግራታል ልቧ ተከፈለ የሰማችሁ ነው በስደትማ ገን ጊዜሽ አይባክንም ነይና ኢትዮጵያን ኑራላት እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 አመቱን የሰበሰበችውን ብር ለዚህ ልጅ ላከችለት እናት አልታመነችም ወንድም አልታመነም እማታቆን ሰው አምና በፌስቡክ ያወቀችውን ሰው 3 አመት ብሩ አላከችለትና ኢትዮጵያ ድንገት መጣች እሱ ቤት እየሰራው ነው የሚላት ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው እና ሰውዬው ደነገጠ መጥቻለሁ ምትኝ ኢትዮጵያ ነው የምርሽን ነው አዎ ስልኩን ጥርቅም አርጎ ዘጋና ጠፋ አሁንም እለቱ 27 ነው ሊያድን ሲፈልግ እንዲህ ነው የሚሆነው የሰማችሁ ይናር ይሄ ሙቪ ድራማ አይደለም ማወራችሁ የሰማችሁ ይናር እለቱ 27 ነው ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች አስተናጋጆች መጡ ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም አይዞሽ ያልፋል ምን ሆንሽ ቤተሰብ በህይወት የሉም ምን ሆነሻል አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች አለቀሰችና አንድ ነገር አለች ምን ነው ምን አረኩ መድኃኒዓለም ያኔ ልሙት ባልኩ ሰዓት ለምንድን ያስመለጥከኝ አለችው ወዲያውኑ ይሄ ሰው መድኃኒዓለም ምን እንዳሳሰበው አይታወቅም የዘጋባትን ስልክ መለሰና ያለቀሰች እያለ ደወለላት ተስፋ ስትቆርጡ ይመጣል መድኃኒዓለም ታምር እየሰራ ነው ስልኩን ደወለላት አላመነችም አወራት ምን ብሎ የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለው አትቀየምኝ ሰርተን እናገኛለን ነይ አላት ተስፋ ነው አይደል ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም አድራሻ አጥፍታለች ጸንሳ ኖሩ አለካና ልጅ ወለደች ሰማችሁኝ እና ልጅ ወለደች 1 አመት 2 አመት ልጁ ያደገ መጣ እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች እናንተ የወለዳችሁ እስቲ ንገሩኝ ልጆቻችሁ 2 አመት ወይ 1 አመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት